ነገር ትተሽ አንቺ ፈጋግ ስትይ እኔ ሙሉ ሰውነቴ ይቆምብኛል። ስለዚህ ላገባሽ እሺ ከዚህ ችግር ውጣ መጀመሪያ። ይመችሽ። እውቀትሽ አለ፣ ግን በጣም የተከበርሽ ሴት ነሽ። ከዚህ ችግር ሊውጣ ከዚህ ችግር ለመውጣት እውቀት አያስፈልግም፣ ጸሎት ያስፈልጋል፣ ዱዓ ማርጋት ያስፈልጋል። ዱዓ አርጉለት፣ ጸልዩለት እና ደግሞ ያስቀየማችሁ ሰዎች ይቅርታ በሉና ጸልዩለት። የምንም ይቅርታ የለም። ያስቀየማችሁ ሰው አሁንም አስቀይማለሁ። ምን ይቅርታ ነው? ምን አስቀይማለሁ? ሰዎችን ምን አርግ አንዳንድ እኛ አሁን ገብተን አንዳንድ ነካክተን ምናምን በቃ ማይሆን ነገር ሲታወራ ምናምን አንዳንድ እናቶች አባቶች አሉ። አንተ አሁን አባቶች እኔ ሴቶችን ፈትሻል። አንተ አትናገርም፣ እናት አባት አትናገርም እኮ። አሁን እኔ እናቴ ተጣልተኛለች። ባለፈው አንተ ቤት በተፈጠረው ነገር ፍቅረኛ ተጣልተኛል፣ እናቴ ተጣልተኛለች፣ እህቶቼ ቦልኮኛሉ። እውነቱን ልንገርክና ማለት ነው እና ችግር የለም። እኔ ሁሉንም የሚታስገብ እኔ አስታርቃለሁ። በዚህ ንግግሬ እዚህ ጋር ጊፍት ሰጥቼ ፋሪግ ያወጣሉ። እዚህ ጋር ለምንድን ነው የማይመጣ? አሁን የኔ ሙሉ አስታርቀኝ ከፍቅረኛ ጋር ሳሚ። በቃ አንተ ቤት ነው ያስቀየምኩት። አንተ ቤት ይቅርታ መጠየቅ እፈልጋለሁ። በሌለበት መልዕክት አስቀምጥለት እንድታረቀኝ መልዕክት። ኦንላይን ገብቶ አያውቅም። አንድ ብራዘራችን ወንድማችን ከቺጓ ጋር ከዚች ፈጋግ ስትል የወንዶቹ ጭንቅላት እሷ ላይ እየደበረ ወሳኝ ሰው ከሆን ብለት ቺጓን መቀበል አለባት። ካልሆነ ረጅም የሆነና ትንሽ የሆነ ይሳሚን ኪንዴን ትቀምሳለ። ከየትም መጣ እሷን ፈጠን ብለ 2 ቀን ሰጣለ። 2 ቀን ላይ ይቅርታ ትጠይቃለሽ። ከዛ በኋላ ይቀበላል። በዋትስአፕም ሆነ በኢሞን ታወራላችሁ። ካልሆነ የሳሚን ኪንዴን ይረከባል። ወላሂ ብዚል ላይ እኔ ከነገርኩ ሂድበታል። እንደነ ቢንጫሞ አርግቼ 2 ቀን 0 አስገባለሁ። ብራዘር እኔ ሳሚ እኮ ነኝ፣ ዓለም አቀፍ ፖለቲከኛ። አንቺ የኔ እናት ባልሻውን ካልፈለጋ ኪንዴን ከፈለጋ ጸጥ ይበል። ኪንዱን ካልፈለገ አንቺ ጋር ይታረቅ መጥቶ ወይ እዚህ መጥቶ ይታረቅ። ፎሎ ያገኛል፣ ይራሱ ይታወቃል። እዚህ ጋር ሙሉ ኢትዮጵያዊ ያውቃል፣ ሙሉ ሳውዝ አፍሪካ ላይ ይዘዋለው ያውቃል፣ ሙሉ ቻይኖች ያውቃል። እኔን እኮ ቻይኖች ነው የሚከተሉ። ይሄን ቆንጆ ስለሆንኩ እኔ ከቻይና ጋር ነው ችግር። እኔ ከበሻ ጋር ለማውራት ትንሽ ሰከንዶችን ነው የሚሰጠው። ከዛ በኋላ በቻይና ነው የሚያወራው። ለዛ ደውለሽ ማምጪ እዚህ ላይፍ አይገባም። እንደ አይሽ አንጂ ዱባይ ነው የሚኖረው እሱ ሳውዲ ከኖረ እኔ አንቺም ሳውዲ እሱም ሳውዲ። እኔ ሳውዲ አይደለም ዱባይ። እሱ ሳውዲ። አዎ ስራው ምንድን አላውቅም። ስራውን ማታውቂ ፍቅረኛ ሻውን ፍቅረኛ ብለሽ እዚህ ጋር እያለቀሽ አንቺ ሴትዮ ለአንቺ ሳውዝ አፍሪካ ላይ ሰርቶ ላስቶ የሚያድር ምናምን ጠይቄው አላውቅም። አሁን እዚህ ጋር ታውቃለች ሰርቶና አድሮ ብር ያለ ወንድ ጋር ላስታርቅሽና ልስትሽ። እዚህ ጋር ያንቺ ፈቃድሽ የስራ ሰው ነው፣ በጣም ብዙ ነው። 24 ሰዓት ግን ስራው ምን እንደሆነ አላውቅም። ሳውዲ ላይ አሁን ወንዶች የሚሰሩ ስራ ግመል መጠበቅ፣ ፍየል መጠበቅ፣ ዋ መሸከም ያን ነው የሚያውቁ። እኔን ሳውዝ አፍሪካ ላይ የምንሰራው ስራዎች ሁሉ በጣም የተቀበረ ነው። ይጋለው ስራ ነው የምንሰራው። ግን ለዛ ከሳውዝ አፍሪካ ጃንጂ የኔነት ከሌላ ሳውዲ ላይ አሁን ምን ስራ አለ? ግመል የሚጠብቀው ሰውየውን ሊታገቢ ነው እንደ የኔነት እሱ ግመል እየጠበቃ አንቺን ሊያገባል እንደ እሱን አታገቢ። ወስኛለሁ። ለእኔ ለምን ቺኮች እንዳንቺ አይነት ፈጋግ የሚሉ ትንሾችን አትፈልጊም? እፈልግልሃለሁ። እኔ ድረሃለሁ፣ ታናሽን ድረሃለሁ። እኔ ፈጋግ አትልም። ኖ ያንቺማ ፍጥረትሽ ነው። ሌላ እዚህ ጋር መጥቶ ቻፓ ማያሳይ ምናምን 2 ቀን በዋትስአፕ ቻፓውን ካየሁት ቻፓ ያድጋል
በውስጥ እኮ ማት እኮ አይፈቀድም። በኔ እምነት በውስጥ ማት አልፈልግም። እኔ በውስጥ እኔ እኮ በጣም እግዚአብሔርን የሚወድ ሰው ነኝ። እኔ እግዚአብሔርን ወዳለሁ። እኔ ደግሞ የእግዚአብሔር ሰው ስለሆንኩ በውስጥ ውስጥ ባድየኛ መዝሙር ሲዘመር ኢንኪኖሳ ኑሞያ ወሮሬን ሽኖን የሚባል ነገር አለ። ታውቃለሽ? ድይኛ? አዎ በደንብ ነው የማውቀው። ያ መዝሙር ታውቃለሽ? ኢንኪኖሳ ኑሞያ ወሮሬን ሽኖን የሚባል መዝሙር አለ። ሰምቼ አውቃለሁ። ሀዲኛ እሱ አሁን በቃ ለኔ ይገባኝ። ልክ ነህ። እንደነሚ ቢንጫሙ አሁን በውስጥ ሴጣን በዚህማ የእግዚአብሔር ሰው አይቻልም። ሁሉም ጋር አሁን ተሳዳቢ ከወሽ ሁሉም ጋር ተሳደብ፣ በዋትስአፕን ተሳደቢ፣ በዚህን ተሳደቢ፣ ሁሉም ጋር ተሳደቢ። የኔና ሳሚ ስማ፣ ካልሆነ በዋትስአፕ እኔ የእግዚአብሔር ሰው ነኝ። ሳሚ ወይ ዳታ አለ። እኔ እኮ አሁን ላይ በቃ ሚዲያ አስጠልቶኝ ምናምን ቀጥታ ላይቭ ሳይ አንተ ጋር ነው የምልከው። አንተን ሳይ ነው ጥርስ የሚከፈተው በዚህ ሰዓት። ፈጋጊ በይ ሁሌም የኔ እናት ፈጋጊ፣ ሲታለቅሽም ፈጋጊ፣ ስትሞቺም ነቃ ደንገጥ የኔ እናት። አሁን ሰውን አያስገባም። እኔ ቤት ዳታ አልቋል። አሁን አንቺና እኔ ብቻ እናውራ። አንድ የኔ ሚስቴ መጥታለች እዚህ ጋር አስገባኝ ምናምን እያላች ነው፣ ግን ኔትወርክ ቁልፍ አስገብቶሻል። ሰውን አያስገባም የኔ እናት ኔትወርክ። እኔ እኮ ለመውጣት ነው። ባትሪም እዚህ ጋርም ሊዘጋ ነው። አሁን እየሰራ ነው። አንዷ ትገባለ ቪዲዮ ከከፈተሽ አንቺና እኔ የሚናግ ሙድ አለ አይደል? በዛ ሙድ ላሽ ብለሽ ትወጫለሽ። ቆንጆ የወደደ ቆንጆ ይግባ። ቆንጆ ብቻ ቆንጆችን ነው የሚወደ። ኧረ ሰው የለም እዚህ ጋር። ብዙ ጊዜ ኔት ያስቸግርሻል። ቺኮችን እንዲጠብስ እስቲ ቆንጆ ቪዲዮ አስከፍች። ሳሚን የወደደ ይሸለምበት። ቆንጆ የወደደ ቆንጆችን ፈልጊ ቦስኛል። ሄሎ አይሰማም? ይሰማል። ኔትወርክ ነው። ቪዲዮ ክፈች። ኔትወርክ የለኝም። አማ ደህና ነሽ? ሴትዮ ደህና ነሽ ምናምን የሚባል ነገር አይሰራም እዚህ ጋር። ኔትወርክ አልሰራሽ ታኝ እዚህ ኔትወርክ አልሰራ ምናምን እኔ ምን አገባኝ? እኔ ሳሚ እኮ ነኝ። አንፉሜ ሲንጎኔ ዋሞላ ጎግማ ኩኪስ ጌና በገኑ ልንሆነ ምንድን ነው? ምን ማለት ነው? ዝም ብለሽ ፈጋግ በይ፣ አትለቅሽ። ባሌ እንደዚህ ብለዋል ምናምን አትበይ። ዝም ሳውዲ ምናምን ዱባይ ከሄድሽ ስንት ዓመት ሆኖሻል? ወይ ስንት ወር? አንድ አመት ከአንድ ወር። ገና ቦርደር ነሽ። ያ ባልሽ ነው እንደ እዚህ ጋር እስቲ ያሳይ። አቦኔ ማነው እሱ? ባልሽ ነው። ሹት አርግታችኋል ፋሚሊ። ሹት አረገ ሰው እዚህ ጋር ይሸለማል። ያለው ያ ቶኪሶ አይደል እንዴ? ቶኪሶ የሚባል አንድ ምን ይሄ ሁሉ ከተማ ነው ምናምን የሚባል ሰው ይሄ ሁሉ ከተማ ነው። እስቲ አሳይ ካለው እስካሁን እንዴት አላየኝም? እኔ እኮ እንታይ በጣም ተሳቀቅኩ። ያቺ ፊትሽን ብቻ እኮ ነው የሚያየው። ፈገግ ስትይ ያምራል። እዛ ጋር እኮ ሁሉም ቦታ እዛ ጋር ፈገግ ስትይ ያምራል። ምናምን ነው ያንን አሳይኝ እስቲ አሳይኝ። እሺ ጥሩ ነው አሳይ ካለው ግን ሚቻለው እጄን አድርጊያለሁ። እሺ ተላርግም ችግር የለም። እንደዚህ አድርጊያለሁ። ያሳያለሁ።
ቀና ልበል መጀመሪያ። ቀና ያለው ቀን ይወጣልታል አሉ ሳሚ። ችግር የለም ሳይን ችግር የምንም ችግር የለም። ቢለና ጌታ ዶግሶ ነው። ዶግሶ ምንድን ነው? ዶግሶ የሚባል አንድ ቲክቶከር ይሄ ነው ባልሽ። አላየህም በቃ ወስ እያለው ከሄድን ፈልግ ያምጣል። እስቲ ክፈች፣ እጅሽን ክፈች እስቲ። ይኸው የኔ ባቴ እኔ አውቃለሁ ይሄንን ሰውዬው። እንዴት ስሙ ማን ነው? እኔ የት እንደሆነ አይቻለሁ ይሄንን ሰውዬው። ያው በደንብ ያው የት እንደሆነ አይቻለሁ ይሄንን ሰውዬው። ይሄ ነው ያንቺ ባል? ያምራል፣ ቆንጆ ነው። ኖ ኖ ኖ ኖ ሴትዮ፣ ይሄ ባል ከሆነሽ ማለት ነው ይሄንን ጥለሽ ይህን አፈቅሪ። አንቺ ገና ህፃን ማልክሽ፣ በየከንፈርሽ ያለ ሁኔታሽ፣ ኮንፊደንስሽ፣ አቃቆምሽ የኔናት አንቺ ቆንጅዬ ነ ያኝን ሰውዬው ቂጥሽን ወቅተሽ ወደ ጋጠለበች ጅ ወስኛለሁ። አንቺ ና እኔ እንድታስታርቀኝ ብዬ አሳይቼክ ደግሞ ቂጡን ወቅተሽ ትለኛለህ። ምን ለአንቺ ምን ስራለ? እኔ እኮ በጣም ባላት ነኝ። ለአባቴ 50 ምናምን ሄሊኮፕተር አለኝ። በጣም ገባ ሰው ነኝ። እኔ እኮ ምድርን በእጅ አልነካም። እኔ በሰማይ ብቻ ነው የሚሄደው። እኔ በጣም የተከበርኩ ሰው ስለውም የሳሚን እኮ እዚህ ጋር የሚሳደበው እዚህ ጋር ለምንድን ነው ታውቃለሽ? እዚህ ጋር ሰው ልወጥቶ ይሳደባሉ እኮ እውቀት ብሎም ዝም አላለም እኮ። ብር ያስፈልጋል። ብር ይዤ እኔ በሰማይ እየበረርኩ ነው የሚሳደበው ሰው ይሄን። አሁን ሌላ ሰዎች አሁን ሸራ አንድ ቤት ላይ ተቀምጦ ነው ሰውን የሚሳደቡ። እኔ ደግሞ ወደ ሰማይ ወደ ታች እየወረድኩ ሰውን የሚሳደቡ። ለዛው እኮ አንተ ሁላቸውንም ትቦልሳለህ እኮ። የምሬ ነው። አንተ የሚመጥንህ የለም። ሲጀምር እውነቱን ነው። አፍክ ይጣፍጣል። ቶሎ ላሽ ትላለህ። ያራዳ ልጅ ነክ በቃ ቢንጫሞም አይደርስም። ቢንጫሞም ዜሮ ገብቷል። ቢጨመቁ አንተ ነው ያወጡም። ሸራ ደግሞ ማን ነው? አይደለም ቢንጫሞ የሚባል ነገር አለ ማለት በጣም ነው የምወደው። አንድ ቢንጫሞ የሚባል ዱባይ ላይ የሚኖራል። ቢቢቱ ላይ የአባይ ግድብ ውሃ ላይ ተቀምጦ ቢንጫሞ የሚባል እዚህ ጋር ቢቢቱ ላይ አንድ ልጅ እንደዚህ አይነት ቪዲዮ ሰርቷል። አባይ አባይ እያለ እዚህ ጋር ቢቢቱ ላይ እንደዛ እሱ ጋር አትገናኝ። ከተገናኛት ገም ነው። ከማንም ጋር ይገናኝ። አንተ ነህ የተመቻኝ። ካድያ ቲክታከሮች በጣም የተመቻኝ የኔ ውድ ኑርልኝ። እሱ ጋር ስትገናኝ ዱባይ ስትገናኝ አሁን እሱ ቤት አትግቢ። ሲያስገባም ዲክላን አርግተሽ ተቀመጭ። ጋስ ላይ አትቀመጭ። እሱ አሁን እዚህ ጋር አንቺና እኔ በፍቅር እያወራን አይደል? የእሱን ቤት ለምን ገብተሻል እያለ ያወራል። የሰውን ቫይራል ይፈልጋል። ያንተ ቫይራል ጆሮ ይመታና እኛ ደግሞ ቂጡን ወቅተን አልሄድም። አንተ ጋር ብቻ ነው የምመጣው። ቤትን ስትከፍት ጊዜ ካገኘ አንድ ቆንጅዬ ልጅ አለች አይደል? ከእኔ ጋር ትጫወታለች። ሁሌም ገብተች ትጫወታለች። አንድ ቀን የእሱ ገዝታ አስገብቶ እኔን ብሎ ካርጊታ አሁን ሴቷ ጣፋችኝ። ከየትም መራገኝም ይሷል። ከኔ ጋር አሁን ፌስ ለፌስ እንደዚህ እያወራን ሳሚ ቤት ለምን ገብተሽ ነው ምናምን እያለ በቃ አወጣ። አማርኛ ማግን ቁልፋፍ ነው። እንደኛ የአዲስ አበባ ልጅ ሆኖ እኔ እኮ ቦሌ የተወለድኩ ሰው ነኝ። ፒንጫም አሁን የኔ እናት ለሳውዝ አፍሪካ መጸላ አለባችሁ። ሳውዝ አፍሪካ ላይ የሚፈላችሁ አላህ ይድረስላችሁ። በተለይ ሳሚን ጠብቅልኝ፣ የኔን ወንድም ጠብቅልኝ። ሳሚ አስጨነቀኝ። እኔማ ችግር የለን። አሁን እዚህ ጋር ባለትዳሮች አሉ። እኔማ ችግር የለኝም። እኔማ ቱቦ ውስጥ ማድር አለው፣ ቆርቆሮ ላይ ቦታ አለው። እኔማ ችግር የለኝም። ግን እዚህ ሀገር ላይ ልጆች አሉ፣ በጣም ትንሽ ልጆች አሉ። ዛሬ የተወለዱትም አሉ። እነሱ ይገደላሉ። እኔ ምን አውቃለሁ? እግዚአብሔር ያው የምሬን ነው። ግድያ አለ እንዴ?
እኔ ሳውዝ አፍሪካ እኮ ግድያ የሚባል ግድያ ምንድን ነው? ግድያ ግድያ ቀላል እኮ ነው። እዚህ ጋር አሁን ተኩሶ መግደል ግድያ ቀላል እኮ ነው። ኢሳት አቃጥሏል ጫካ ውስጡ። አሁን እሱን ሰዎች አንቺን ይህችን ፈገግታ እያዩ እኮ ሁሉም ፎሎ አርጋሉ። ሳትነግሪ ምን ያደሪ ፎሎ አርጋሉ። ይመቻል፣ ፎሎ አርጉ። አንቺ እኮ በጣም ውድ ነሽ። እኔ እናት አሁን አንድ ባል እኔ አልወደኝም ምናምን ብለሽ አትቸግሪ። አንቺ ውድ ነሽ። አይደለም ሳሚ፣ ስላስቀየምኩት ብቻ ይቅርታ ልጠይቀው ብዬ ነው። አይወደኝም ምናምን ብዬ አልጨነቅም እኮ። ሲጋራ አጭሳለሁ እኮ ችግር የለም። ይመችክ። ሴት ኔ እያወቅ ሲጋራ ምናምን እኔ አልወድም። እኔ የእግዚአብሔር ሰው ነው። ደብል ታብታብ አድርጉ። ኔትወርክ እያዘኝ ነው። እኔ የሚወጣባት ሰዓት ደርሶኛል። በኢየሱስ ሰሞኑኑ ይህ 30 ካለፈ በኋላ ወደ ቀጠለው ቤቴ እጄ በሰላምታ ወደ ቤቴ እጄ አሁን ነገ መርገባም ላይፍ አሁን ከዚህ በኋላ ከዛሬ በኋላ ትተናል። ገብታችሁ አካውንቴን ዝም ብላችሁ ኮፒሊንግ አድርጉ። ወስኛል። ካልሆነ ኮፒሊንግ አድርጉለት እና አይዞክ ሳሚ፣ ራስን በደንብ ጠብቀሽ። ከምንም በላይ አንተ ራስን በደንብ መጠበቅ አለብክ። የኔ አባት ራሴን መጠበቅ አለብኝ። ግን እኔ ከራሴን በላይ ለሰዎች ያዝናሉ። አሁን ራስን ማስቀደም ነው ያለብክ። እኔ ራሴን አላስቀድም። እኔ አሁን ለሰው እርዳለሁ። አንድ ሁለት ሽጉጥ ይገዛሉ። አንድ ሰዎች ሁለት ሽጉጥ ከሆነ እኔ ሰዎችን እርዳለሁ። ሳውዝ አፍሪካ ላይ ወንድሞቸውን ባለትዳሮች እንደንቺ አይነት ሴቶች አሉ እኮ በጣም ብዙ ሴቶች አሉ። ሴቶቹም እነሱን አንዳንዴ ሴቶች አሉሙ ጥቁሮች እኮ ሴቶች ወንድ ህፃን ምናምን አይሉም። ምንም አይሰሙ ናቸው እኮ። ለጠቅላይ ሚኒስትር ዶክተር አብይ አህመድ መልዕክት ታስተላልፍለት ድምፃዊ እንዲሆንላችሁ። ዶክተር አብይ ሲንዴ ነግረናል። ሲንዴ ነግረን እምቢ ብሏል። በእናትሽ የራሳችሁ ጉዳይ ብሏል። ስራ በዝቶበት ነው እኮ። የምን ስራ በዝቶበት? እሱ ቂጡን እንወጋለን። እሱ ቦታ ላይ ማስተር አብነትን ፕሬዝዳንት እናርጋለን። እና ሳሚ አሁን ኢትዮጵያ ላይ እናቴም ብኮ እኔ ማስተር አብነትን እዚህ ጋር እስከምቼ እኮ ነው ቲክቶክ ላይ የሚራመደው የሚጫወቱ። ማስተር አብነት እኮ የኔ ሙሉ ሰውነቴ ማስተር አብነት። ይሄ ሁሉ አሁን ወደዚህ ቢካፈል ለማስተር አብነት ሰጣል። ወደዚህ ማስተር አብነት ነው፣ ወደዚህ ራሴ ነኝ። ወደ ቀኝ ግራ ጥምት ነው ማለት ነው ማስተር አብነት የሀገሬ ልጅ። እነዚህ በቃ ለማስተር አብነት ይህንን ሰጥቼ ነው የሚኖረው እኔ። ተሻለው እንደ ግን ማስተር አብነት ኢትዮጵያ ላይ ከማስተር አብነት ማንም አይበልጥም። እየነገርኩ መንግስት አይደለም እነ ቴዲ አፍሮ እነ አጫሉ ምን አለ ዘፋኞች ጆን ዳንኤል ማን ነው የሚባል ያሰጋ ሳቂ ነው አዶናይ ሁሉ እሱ እኮ ሰጋ መጥቶ እኮ ነው እዚህ ፈይፋ መሳ። አሁን እኮ ከጃኒ ጋር ተለያየ። እሱም እንደኔ ተጎድቷል እኮ ሳሚ። እሱም ናቶ እሱ እኮ እሱ ሰይጣን አለው። የእሱ ላይ በኢየሱስ ገፍቶ እሱ እኮ ወፈራች። እሱ ግን ቀጭን እንደዚህ ለእሱ ኤነርጂ ሰጥቶ ዱባይ ናት። ቤኪ ከበረ ያንንም ጌቶ ቢንጫሞ ያንንም ጌሩም መዳ ኪየና ይማከታ። አንቺ እኮ በጣም ቆንጅዬ ነሽ። በኢየሱስ ቁመትሽ ያለ ኮንፊደንስሽ ምን ላይሽ ከባም ብቸኛ ነሽ አይደለም? ኦይኔ አይደለም። ከማን ጋር ነሽ?
አሁን እሺ ከአንድ ወንድ ጋር ለምንድን ነው እንደዚህ እንደ ጌም ተሳብባችሁ የምትጫወቱ? አንድ ጉረኛ ከየት የመጣ ነው? አንድ ጡንቻ ያለ ምናምን የሚባል ያ አይደለሽም ባልሽ? አረ ይሄ እኮ ሌላ ነው ሳሚ፣ እንደ አታዩም እንደ እኮ ይሄ ሌላ ሰው ነው። ይሄ ቱቦ ነው። ያ እሺ ሌላ ነው። ይሄ ማለት ይሄ በጣም 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 ምርጥ ሰው ነው። በጣም ጥሩ ሰው ነው። ከየት የመጣ ነው? ያ በኢየሱስ ሰው ማይመስል ጉራ ብቻ ዝም ብሎ የሚያወራ በቃ ዝም ብሎ ተብታባን አማርኛ አይችል፣ ሀዲይኛ አይችል፣ ምንኛም ማያቅ ከየት የመጣ ነው ግን? ዝም ብሎ አዶና ይላል፣ ጆን ዳንኤል ይላል፣ ሴጣን ይላል፣ በአስቴር አብነት ከየት የመጣ ቻብቻብ ነው። ያ አንድ ቀን ቆይ ጉርሻ ሰጣል ዱጋ አንድ ቀን እንደዚህ ታርጋለች፣ አንድ ቀን እንደዚህ ታርጋለች። እሱ ጋር ሆነሽ እኔን ትሲባለሽ። በዚህ እኔ መጥሽ አጎርሳለሁ። እንዴን አስረክባል ከዛ በኋላ አሁን እዚህ ጋር አይመችም። ይሄ አሁን ላይፍ ስትገቡ ከሱ ጋር ተገናኝታችሁ እኔ ላይፍ ገባል አይደል? ወደዚህ ትሲባለሽ። አንድ ቀን የሳሚን አይበገራለ የሳሚን ኪንዴና ይቀምሳል። አግቧል አግቧል ጡንጫ ምናምን እያሳየ እሱም ከየት የመጣ ጋሬ ነው ግን ሰው ይመስላል። በነገራችን ጋር ከሪም ግብዳውን ነው እንደዛ እያለ ያለው። ያላወቃችሁ ትወቁ። ከሪም ለአንተ ነው። ከሪም ነው ስሙ። የደጋር ልጅ ነው። የሀዲያ ልጅ እኮ ነው። እኛ ላይ እንደዛ አይነት ካብት ሰው የለም። የኔ እናት አትሳሰች። የኔ እናት እንደዛ አይነት ካብት ሰው የለም። አማርኛ ቁልፍቁፍ ሰው የለኝም። የኛ ላይ እኛ ወይ የተጋበረ ህዝብ ነኝ። እኛ ወስሚን ምስት አስጠረኛል። እሱ ኢትዮጵያዊ ነኝ ይላል። እንደዛ አይነት ወሬን ወሬ የሚያወራ ሰው አይመቸንም ይለኛል። ሀቃ እኮ ነው። እዚህ ጋር የሚናገር ሰው እንደኛ ሸራ እንደነ ጀነራል አሉት። አሁን እኛ ሀቂ ነን፣ ስትሬት ሀዲያዎች እኛ ነን። አሁን ያ ከየት መጥቶ ነው? ሱ ገብታ አፋፉን አንዴ ብትለው ወጋ ወጋ ብታደርገው ዝም በላ አንዴ ቆያ እንዳትወርድ ብቻ ነው። አያውቅም ምንም። ስሙ ማነው? ስሙ ግን ድምፁ አስጠልፎ የግመል ድምፅ ይዞ ደግሞ እዚህ ጋር ላሉ ዝም ብሎ ከየት ነው ደገላቢ? ስሙ ማነው? ክሪስ ግብዳ ነው ምንድን ነው? ከሪም ግድግዳ የተገር ልጅ ነው። የወራቤ ልጅ ነው መሰለኝ። ስልጤ ነው። ከክፍለ ሀገር ነው የመጣው። ከክፍለ ሀገር የመጡት እዚህ ጋር መጥቶ ይፈናዳሉ። ከክፍለ ሀገር ቀጥታ ወደ ዱባይ መጣ። አሁን ዱባይ ነው እንዴ? አዎ ዱባይ የሆነ ነው እንደዚህ አይነት ቪዲዮዎችን የሚሰራው ያለው። እንደውም እሱም ደግሞ ዱባይ ቡርጅ ከሊፋ ዋና ከተማ ውስጥ ነው ያለው። እሱ ካብት ነው። በእናትሽ እሱ እንትተሽ በቃ እኛ ራሳችን በእውቀታችን እናወራ። እንደዚህ አይነት ካብቶች ሰዎች እዚህ ጋር እኔ ሲያወራ ይፈምሳሉ። እነሱ እንትተሽ አንቺ ፎሎ አድርጓት ወስኛለሁ። ስንት ፎሎ ነሽ? 200,000 ገብተሻል። 210,000 13,000 ነው። ፎሎ አድርጉ። ወደ ሚሊዮን ትገባለች። እና እንደዛ ነው። እኔ ከዚህ ባልሽ ካስቸገረሽ 50 ጠጥሰሽ ወደ ቤት ግቢ ይላል አንድ ዘፋኝ መሰለኝ። ከዚህ በኋላ ወስኛለሁ። እንደዛ ነው የማደርገው። ወስኛለሁ። ባልሽ የራሱ ጉዳይ። አንቺን ምን አገባ? የሱ አንድ መጥፎ እንዳልሆነ ነገረኛል። ሰምቼ ካለው ራይት ምን አንድ መጥበስም ጥሩ እንዳልሆነ ነግራኛል። ራይት አድርጌ ይረካለሁ። እሱ ዝም ጋላ አንቺን ካልፈለገ የራሱ ጉዳይ። ኑሮ ሲፈትን በሰው ሀገር ብለሽ ጸጥ ብለሽ ተቀመጭ። ለእኔ ኑሮ አለኝ ሰው ነኝ ብለሽ ኑሮ ሲፈትን ሲኖር ሰው ሀገር ያለ አንድ ዘፋኝ ወይኔ አሁን ከዚህ ሀገር
ሺ እንጨፍር። ምን እናውራ? ምን ትጨፍራለሽ? ወይ ምን ልጨፍርሽ ለአንቺ? አንተ ደስ ያለ ፍቅርዬ ወየ ወየ ትላለች። አንቺ ደግሞ እንዘፋፈን አንተ ዝፈን፣ እኔም ዘፍናለሁ። ፍቅርዬ ሳሚዬ እኔ ፍቅርዬ ሲሽ ወየ ወየ ብለሽ የምጀምርልክ ንገረሽ። ፍቅርዬ ወየ ስልሽ ወየ ወየ ብለሽ ይህንን እየሞይ እኔ ዛሬ በጣም ጨንቆኛል ያለህበት በጣም ለአንተ አሳስቦኛል ሳሚዬ። ፍቅርዬ አንቺ እንደ እኔ ብንገናኝ ኦሪጂናል ላይ ብናሳልፋል። አንድ ሰሞኑኑ አሁን ኮፒሊንግ ታብታብ አድርጎ በየኔትወርክ አላስገባም አለኝ። ወይኔ ወይኔ አሁን ከላይ ገልብጬ ልወጣ። ረፍት ታደርጋለህ? እንደ ለውጣ ይመችሽ። በቃ እንገናኛለን። እሺ ሳሚ፣ በጣም ነው የምወድግ የኔ አባት። ራስህን ጠብቅ እሺ። ባይ። ይመችሽ። ክንዴን አስቀመጥኩ።